እንኳን ደስ አላችሁ! ንዋይ የሞባይል የሰነደ መዋለ ንዋያት ግብይት መተግበሪያ ስራ ጀምሯል። ንዋይ የሞባይል መተግበሪያን ለመጠቀም በመጀመሪያ የሞባይል መተግበሪያውን ከአፕ ስቶር ወይንም ፕሌይ ስቶር ያወርዳሉ። አጠቃቀሙን በተመለከተ ከዚህ በፊት የወጋገን ካፒታል ኢንቨስትመንት ወይንም ብሮከሬጅ አካውንት የከፈታችሁ ከሆነ መተግበሪያውን ለመጠቀም የሚያስችሎትን የይለፍ ቃል ለማግኘት ከላይ የተቀመጠውን ሊንክ በመጫን ወይም ቢሮአችን በመገኘት ፎርሙን ይሙሉ። ይህ ፎርም በነባርም በአዲስም ደንበኞች መሞላት እንዳለበት ልብ ይበሉ። መተግበሪያውን ካወረዱ በኋላ ሎጊን የሚለውን በመጫን በኢሜይል የደረሰዎትን መለያና የይለፍ ቃል መጠቀም ይችላሉ። አዲስ ደንበኛ ከሆኑ ደግሞ ንዋይ የሞባይል መተግበሪያን ካወረዱ በኋላ ክሬት አካውንት የሚለውን ገጽ ያገኛሉ። ክሬት አካውንት የሚለውን በመጫን ስም፣ ኢሜይል፣ ስልክ ቁጥር እንዲሁም ጠንካራ የይለፍ ቃል ይስጡት። ከዛም አይ አግሪ የሚለውን በመጫን ሲመዘገቡ ቬሪፋይ አካውንት ወደሚለው ገጽ ይወስዶታል። በመቀጠልም በኢሜይሉ የተላከልዎትን የአንድ ጊዜ የይለፍ ቃል በማስገባት ኮንፈርም የሚለውን ይጫኑ። ይህም ወደ ዋናው የመተግበሪያው መነሻ ገጽ ይወስዶታል። የመተግበሪያው ምዝገባ ሲጨርሱ አዲስ የኢንቨስትመንት ወይንም ብሮከሬጅ አካውንት ለመክፈት ደግሞ ቢካም አን ኢንቨስተር የሚለውን ይጫናሉ። በመቀጠልም ሰሌክት ዮር ብሮከር የሚለው ላይ ወጋገን ካፒታልን ይመርጣሉ። ከዛም የሚመጣልዎትን ደንብና መመሪያዎች ማለትም ተርምስ ኤንድ ኮንዲሽን በማንበብ አግሪ የሚለውን ይጫናሉ። በመቀጠልም ሰሌክት ዮር አካውንት ታይፕ የሚለው ላይ የሚጠይቁትን ጥያቄዎች ማለትም እንደ ናሽናል አይዲ፣ ቲን፣ አድራሻ እንዲሁም የተለያዩ ዶክመንቶችን ፊርማና ፎቶግራፍን ጨምሮ ቪዲዮ ላይ በሚታየው መልኩ በትክክል በማስገባት ምዝገባውን ያጠናቅቃሉ። አሁን የሰነደ መዋለ ንዋዮችን ማለትም አክሲዮኖችና የዕዳ ሰነዶችን ግብይት በቀላሉ በመተግበሪያው ማከናወን ይችላሉ።